ብቻዬን ሲኒማ ውስጥ ፊልም እያየው እያለ አንድ ፊቱ በጣም የሚያስፈራ መካከለኛ እድሜ ያለው ሰውዬ በቀጥታ አይኖቹ እኔ ሊያረፉ ካጠገቤ መጥቶም ተቀመጠ። በመቶዎች የሚቆጠሩ ባዶ ወንበሮች እያሉ ለምን ይሄኛውም ቦታ መረጠ እያልኩኝ አይኖቼን ወደ ፊልሙ አረኩኝ። ነገር ግን በውስጤ መጸለይ ጀመረ። እሱም አንገቱን ወደ እኔ ቀስ ብሎ ዞር አደረገና ፈገግ ብሎ በጣም ቆንጆ ነሽ፣ ከፊልሙ በኋላ አይስክሬም እንላስ በጣም ይጣፍጣል አለኝ። ንግግሩ ትንሽ አስደንግጦኝ ነበረ። ዞር ብዬም አመሰግናለሁ ብዬ ወደ ፊልሜ ተመለስኩ። ፈገግ ማለቱን ቀጠለ። ከፈገግታውም ብዛት ለሰከንዳት ያህል ፊቱ አልተቀየረም ነበረ። ጺሙንም መነካካት ጀመረ። ምንም ሰላም እየተሰማኝ ስላልነበረ ከሱ 5 መቀመጫ ርቄ ተቀመጥኩ። ለሰከንዳት ያክል ምንም አልተንቀሳቀሰም። ልቤም ረፍት አግኝቶ ነበረ። ነገር ግን በኋላ ላይ በቀስታ ተነሳ። ልቤ መምታት ጀመረ። እጁን መንጠራራት ጀመረ። ቀስ ብሎም ወደ ኋላው ተመለከተ። አይኖቹን ላይ ያረፉ። ቀስታው ወደኔ መጣ። የእግሮቹ ቆቴ በቲያትሩ ውስጥ ሲያስተጋቡ ይሰማኛል። በኋላ ላይም ከፊት ለፊቴ መጥቶ ተቀመጠ። እግሬን መንቀጥቀጥ ጀመረ። እሱም ቀስ ብሎ ወደ ኋላው ዞሮ በሹክሹክታ ኖ ስቲ ደስ ትያለሽ፣ ነገር ግን አይስክሬም ካልወደድሽ ዶናት መብላት እንችላለን አለኝ። ሆዴ ሲጮ ተሰማኝ። እጄም የተንቀጠቀጠ ቦርሳዬን ይዤ በመውጫ አጠገብ ለመሄድ ከመቀመጬ ተነሳ። በዚህ ሰዓት ጊዜ አላባከነም። ሰውዬ አሁንም እኔን መከተሉን ጀመረ። እሱም አልጎዳሽም፣ ጠብቂኝ፣ አይስክሬም እንድንልስ ብቻ እኮ ነው የፈለግኩት፣ ለምንድነው እንደ ነፍሰ ገዳይ የምትይኝ አለኝ። እኔም በሩጫ በሩን ከፍቼ ወደ ውጭ ወጣ። እሱም የሲኒማውን በር በርግዶ ተከተለኝ። በጥርጣሬ እየተመለከተኝ ወደ እኔ መጣ። እኔም ሩጬን ቀጠልኩኝ። አንድ ታክሲ አገኘኝ። ዘልዬ ገባው። ዋናው መውጫ ጋር ተከትሎኝ እጁን እያወዛወዘ በሚያስፈራ ሁኔታ አየኝ። እኔም እጄ የተንቀጠቀጠ መኪናው መሄዱን ቀጠለ። በጣም የሚያሳዘው ነገር ግን ቢኖር አንድ ነገር ነው። ስለሱ እንኳን ጥቆማ ማድረግ አልቻልኩም፣ ምክንያቱም ስላልነካኝ ፖሊሱ ተቀባይነት እንደሌለ ነገረኝ።